የሚያሳዝነው እኔ ሰሚራን በጣም ነው የምወዳት፣ በጣም ነው ማፈቅራት፣ ከልቤ ነው የምወዳት፣ ከልቤ ነው ማፈቅራት። ከሷ ጋር ነው ዛሬ ያለያየችኝ ያለ የመጨረሻ ቀኔ ነው ዛሬ። ሙባረክ ሙሰማን ሁለት ሚስት ዳርሽ አንቺም ደግሞ እንደ ሰው ሙስናን ለመድሽ። ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ መቸኛል ችግር የለው ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም ስምክ መፍታት እንትን ማጥፋት ፈልጌ አይደለም ስለተናደድኩ ነው ገባ እና አሁንም ቢሆን እኔ ምንም አልልም ካትፈልግ አንተ ጋር እኖራለሁ ካልፈልክ ነው ችግር የለኝም ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ መርያም ካንተ ጋር የሚመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ካንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱም እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር የትም የለኝም፣ አክስትም የለኝም፣ ጓደኛ ምንም የለኝም። ቆይ ዘጠና ጊዜ ለሱ ብዬ አትበይ። አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላይ የሾው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ ከልቤ ነው ብዬ ተናገሪ። ጋብዤሻለሁ አልጋበዝኩሽ? አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። አንተ ነው ሀቂቃውን ታውጣ አወጣች እኮ ተናገረች እኮ ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤ ማላቅም በፊትም አላስብም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮም የሰራሁት ለአይዴ ነው። ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው። ምንም መጥፎ ነገር አይደለም። የላክሽ ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ። ምክንያቱም እወድሃለሁ፣ አብረን ጊዜ አላሳለፍነ፣ አብረን አናወራም፣ ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሺ ለማለል 40 አይደል ነው የምትሉት? ሪካርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም። ይዘሻል ነገ ነይ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው። ሃይማኖትክ ይፈቅድልካል። ስለዚህ ምንድነው ችግሩ? እሷ እስማማ ምን ለመናገር ቆይ ልደውልላት መጀመሪያ። ሁለተኛ ቤት አትከራይ፣ ወጪ አታውጣ፣ ትምጣ እኔ ጋር ልትል ቢሆንስ? አትልም፣ በፍጹም አትልም። ለምን? ይሄማ ፌር አይደለም። ሰሚራ አበባ እየላከች ነው። እንዴነ ሁለት ሚስት ዳርሽ ተናገሪ ስንጠይቅሽ በል እውነት ተናገሪ ነን ደሞዬ
ስንጠይቅሽ በያን ጣብለች ሙባረክ ሙሰማን ሁለት ሚስት ዳርሽ ሰያን ውጣ ብለሽነ ሙባረክ ሙሰማን ሁለት ሚስት ዳርሽ አንቺም ደግሞ እንደ ሰው ሙስናን ለመድሽ